ምዕራፍ 15 እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። ፍሬ የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገርኳችሁ ቃል የተነሳ እናንተ አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም። እናንተም በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም። እኔ የወይን ተክል ነኝ፣ እናንተም ቅርንጫፎች ናችሁ። ማንም በእኔ ቢኖር እኔም በእርሱ ብኖር እርሱ ብዙ ፍሬ ያፈራል። ያለ እኔ ምንም ልታደርጉ አትችሉምና። በእኔ የማይኖር ተጥሎ እንደሚደርቅ ቅርንጫፍ ነው። እንዲህ ያሉት ቅርንጫፎች ተለቅመው ወደ እሳት ይጣላሉ፣ ይቃጠላሉ። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትፈልጉትን ማንኛውንም ነገር ለምኑ፣ ይሰጣችኋል። ብዙ ፍሬ በማፍራት ደቀ መዛሙርቴ መሆናችሁን ብትገልጡ በዚህ አባቴ ይከብራል። አብ እንደወደደኝ ሁሉ እኔም ወደድኳችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ እንዲሆንና ደስታችሁም ሙሉ እንዲሆን ይህን ነግሬያችኋለሁ። ትእዛዜ ይህች ናት፣ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ስለ ወዳጆቹ ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም። የማዛችሁን ብትፈጽሙ ወዳጆቼ ናችሁ። ከእንግዲህ አገልጋዮች አልላችሁም፣ አገልጋይ ጌታው የሚሠራውን አያውቅምና። ነገር ግን ከአባቴ የሰማሁትን ሁሉ ስለገለጽኩላችሁ ወዳጆች ብያችኋለሁ። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ። ስለዚህም አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እርስ በርሳችሁ እንድትዋደዱ ትእዛዜ ይህች ናት። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለም ብትሆኑ ኖሮ ዓለም የራሱ እንደሆኑት አድርጎ በወደዳችሁ ነበር። ከዓለም ለይቼ ስለመረጥኳችሁ የዓለም አይደላችሁም። ዓለም የሚጠላችሁም ለዚሁ ነው። አገልጋይ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስታውሱ። እኔን አሳደውኝ ከሆነ እናንተንም ያሳድዷችኋል። ቃሌን ጠብቀው ከሆነም ቃላችሁን ይጠብቃሉ። የላከኝን ስለማያውቁ በስሜ ምክንያት ይህን ያደርጉባችኋል። መጥቼ ባልነግራቸው ኖሮ ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአታቸው የሚሰጡት ምክንያት የላቸውም። እኔን የሚጠላ አባቴንም ይጠላል። ሌላ ሰው ያላደረገውን በመካከላቸው ባላደርግ ኖሮ ኃጢአት ባልሆነባቸው ነበር። አሁን ግን እነዚህን ተአምራት አይተዋል። ሆኖም እኔንም አባቴንም ጠልተዋል። ይህም ያለ ምክንያት ጠሉኝ ተብሎ በሕጋቸው የተጻፈው ቃል እንዲፈጸም ነው። እኔ ከአብ ዘንድ የምልክላችሁ ከአብ የሚወጣው አጽናኙ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያው ከእኔ ጋር ስለነበራችሁ ትመሰክራላችሁ።